ለግማሽ ቀን በሞቃዲሾ ያደረግነው ቆይታ ከሶማሌው ፕሬዝዳንት ከሶማሌው ጠቅላይ ሚኒስትር ከአፈጉባኤው እና ከአጠቃላይ ካቢኔው ጋር እጅግ በጣም ተስፋ ሰጪ የሆነ ህዝቡን የምናገናኝበት የምናቀራርብበት ወደ እውነተኛ ኢንቴግሬሽን ነው ወደ አንድነት የምናመጣበት መንገድ መፍጠር አይቻልም ወይ በሚል ነው ዋናው ንግግር ያደረግነው። የተስማማነው በንግግራችን በውይይታችን ውስጥ እጅግ ተስፋ ሰጪ ነገር ነው። ለጊዜው በቅርቡ ሙሉ በሙሉ ኢኮኖሚክ ኢንቴግሬሽን እንድናካሂድ ከረጅም ጊዜ አንፃር ህዝቡን ያዋሃደን ወደ ሙሉ አንድ ሀገርነት እንድንቀየር ፖርት ያከራዩ መኖር ወይም ደግሞ ከዚህ ቡና እየላኩ መኖር ብቻ ሳይሆን በቀጠናው ያለውን የተበጣጠሰ ሀብት የተበጣጠሰ የሰው ሀብት በመደመር በርካታ ፖርት ያለው በርካታ የተፈጥሮ ሀብት ያለው ከፍተኛ የህዝብ ብዛት ያለው ትልቅ ገበያ የሆነ ቀጠና መፍጠር ነው። በአፍሪካ ቀንድ ያሉ ሀገራት አንድ ጠንካራ የተባበረ ሀገር መሆን ከቻሉ እንደ ዱባይ ወይም እንደ አሜሪካ ወይም እንደ ዩሮፕ መሆን ከቻሉ ትናንሽ ነገር ያከራየን ከመኖር ወጥተን ወደ ትልቅ የተሟላ ጥቅም ያስገባናል በአለም ላይም የመደራደር አቅማችን ያሳድጋል የሚል ውይይት ነው የተወያየነው። ምን ማለት ነው? ሶማሊያ በጣም ከፍተኛ ጠቀሜታ ያለው ጂኦግራፊካል ቦታ ያዘች ሀገር ናት። ነገር ግን ያ ሁሉ ሶማሌን ከቦ ያለው ውሃ በቀን አንድ መርከብ የማይታይበት ሆኖ ይታያል። ያ ውሃ በቀን አንድ መርከብ የማይታይበት ውሃው ደግሞ የማይጠጣ ለእርሻ የሚሆን ቦታ ደግሞ ውሃ የያዘበት ሀገር እኛ ደግሞ ፖርት የለንም እያልን የምንቸገርበት ሀገር መሆኑ ከረጅም ጊዜ አንፃር ጎጂ ሆኗል፣ እየጎዳን ያለው። ያ በተፈጥሮ ያገኘነውን ውሃ እንደ ፖርት ብንጠቀምበት ለብዙ ቀጠናዎች የቀረበ ስለሆነ ብዙ ሀብት እናወጣበታለን። እኛም በመካከላችን በመናደርገው ግብይት በራሱ ከፍተኛ የሆነ የሀብት ልውውጥ ማድረግ ይቻላል። ሶማሌን